የተከበራችሁ የሰናይት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ እንደዚህ የሚያምር ፓስታ بالمبخرة ታውቃላችሁ? بالمبخرة ኤኒዌይስ ይሄን ለማዘጋጀት የተጠቀምኩት ውድ የተከበራችሁ የሀገሬ ልጆች እንዲሁም ኤርትራውያን ምናምን እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኛል። የተጠቀምኩት እንግዲህ ወደ ገደላው ስገባ ፓስታ ነው። ፓስታውን እንደዚህ ቅቅል አድርጌ ትንሽዬ ዘይትና ጨው አድርጌዋለሁ ማለት ነው። ከዛ እንዳያዝባችሁ ዘይት ምናምን ታደርጉበታላችሁ። ሽንኩርት ከትፈናል ማለት ነው። ከዛ እንደዚህ ሙቅ ያለ ውሃ አድርጌ ፓስታውን ከሁለት ነው የሰበርኩት ማለት ነው። ከዛ እንደዛ አድርጌ እቀቅለዋለሁ ማለት ነው። ከቀቀላችሁት በኋላ ማለት ነው በደንብ ብስል እንዳይል ሊጥ እንዳይሆን ማለት ነው። ሊጥ ከሆነባችሁ መጥፎ ነውና ሊጥ እንዳይሆን ይሄንን የተጠቀሙት ፓስታ ሁለት አይነት ነው። ኦኬ። ከዛ ነጭ ሽንኩርት እንደዚህ ጭቅጭቅ አድርጎታል። መፍጨት አልፈለኩም። ቲማቲሜን ደግሞ ቀቅዬው ነበር። በዚህ መልኩ ፈጭቼዋለሁ ማለት ነው። ያዘጋጀሁት ስጋ የተፈጨ ስጋ ነበረኝ። ይሄንን ነው ያዘጋጀሁት። ዘይት ጠብ አድርጌ ጋለ ሲልልኝ ስጋውን ጨመርኩት ማለት ነው። የተፈጨ ስጋ የበግም የበሬ እንደ አይነታችሁ ልክ ልዩነት የበግም የበሬም ካገኛችሁ እጥንን ፍጭታ አድርጌ እኔ የተፈጨ ነው ኦሬዲ የተፈጨ ነበር። እሱን ነው የተጠቀምኩት ማለት ነው። እናንተ መፍጨት ትችላላችሁ። ከዛ እሳቱን ቀስ አድርጌ መጀመሪያ በዘይት ነው እንትን ያልኩት። ስጋ ግጥጥ ሲላል ወድም ነው መጀመሪያ ስጋውን እንደዚህ አድርጌ ጥብስ አደረኩት። ታያችሁት? ከዛ ሽንኩርቴን ከላዩ ላይ እናንተ ሽንኩርቱን መጀመሪያ ማረግ ትችላላችሁ። ቲማቲሙን ሶስ ከዛ ስጋውን ማረግ ትችላላችሁ ማለት ነው። እኔ ግን ልክ እንደ ጥብስ እንደዚህ አድርጌ የሽንኩርቱ ጣዕም በነገራችን ላይ እንደዚህ ሲሆን የሽንኩርቱ ጣዕም ውበት አለው። ማርያምን በስል ሲል ኦፍኮርስ ሌላ ነገር ምን ተቀምበት ምናምን ነገር ያጠማል። ግን እንደዚህ አድርጋችሁ መስራት ከፈለጋችሁ በጣም የሽንኩርቱ እኔ ሽንኩርት ትንላለሁ እና በጣም ነው የሚያምረው። ከዛ የተፈጨ ትልልቁ ቃሪያ አለኝ እዚህ ላይ ባህራት አለኝ። ባህራት ቁንዶ በርበሬ ከዛ ነጭ ሽንኩርቴን ጨመርኩበት። ከላይ ወላይ እየመስል ሸትሉ እየመስል ቀሰጌ ግን አይዝም። እሳቱን በትንሹ በመጠነኛ ታረጉ ነው እንደዚህ ያርጋችሁ። ይሄ ባዶ ብትበሉት ማአፈን የሚባለው አይነት ትዝ አለኝ። ከዛ የቀላቀልኩትን ቅመም እንደዚህ በአንድ ላይ ድብልቅ አድርጌ ከዛ ሶስ ነበረኝ ሶስ ጨመርኩበት። የተፈጨውን ቲማቲም ከላዩ ላይ ሙያ ተላላችሁ። ከዛ እንደዚህ ታክ ከዛ ቃሪያው የትልልቁን ቃሪያው በዛ እንዳትሉ ያያቃጥልም። ቃሪያውን ጨመርኩበት ማለት ነው። ከዛ ማሰልኩት በደንብ ብዙም አላቆየሁትም መረቁን ስለምፈልገው። ቃሪያውም ትልልቁ ቃሪያም ሲበስል ጣዕሙ ይጠፋልና ብዙም አላቆየሁትም። ሰው እንደዚህ አድርጌ የተጠቀምኩት ማለት ነው። ከዛ ፓስታ ደረሰ። ቃሌ ያረኩት ከቃሌ ገለበጥ። ከዛ ይሄ ምንድነው የሚባለው? ግስጢር ነው አይደል የሚባለው? ግስጢር ጭምር ገና አልወጣም። በነገራችን ላይ ስጋዬ ገና ትንሽ ብስል ማለት ነበረበት። እንጀራ ቢገኝ ባይ እንጀራ ነበር ማለት ግን እንጀራ የለም። ሰው እንደዚህ አድርጌ ያያችሁ። ከዛ እሳቴን ነበር ያደረኩበት። እሳቱን ትንሽዬ ዘይት እናንተ ቅቤ ማድረግ ትችላላችሁ። እፍን ፓስታውንና ስጋውን አድርጌ እፍን አደረኩት። ቆየሁ። ከዛ ክፍት አድርጌ ያያችሁ እንዴት አድርጋችሁ መመገብ ትችላላችሁ ማለት ነው። ይቺ የኔ ናት። አሁን አይደለም ጾም ነው የቆየነው ቪዲዮ ሰውሳቸው ነው። ይቺ የኔ ናት ማለት እንደዚህ አድርጋችሁ በአንድ ላይ ታገናኙና ሶሱንና ፓስታውን ብሉት። እግዚአብሔርን በጣም ነው የሚጣፍጠው። በጣም ነው የሚያምረው። ቆንጆዬ የሆነ ነገር ነው። በቃ ሽታው የእንትን ስላልኩት ማለት ነው ስለበኮርኩት ቡኩር ስላችሁ የቤት ሳይሆን ዘይት ታረጉና ከሳቱ ላይ ዘይት ከዘፈን አድርጋችሁ እንትተውት ከፈለጋችሁ ቅቤ ማድረግ ትችላላችሁ ከሳቱ ላይ ማለት ነው። ከዛ ክድን ታረጉታላችሁ ማለት ነው። ከዛ ስትፈልጉ ሶስንና ፓስታውን በአንድ ላይ በሳህን አድርጋችሁ እየቀላቀላችሁ መመገብ ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁት እንጆይ
ሰፖርት አድርጉኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ዩቲዩብን አሳድጉት ማለት ነው። እንኳን ደህና መጣችሁ። ስለመጣችሁ ስለምታበረታቱኝ 1K ገብቻለሁ። ደግሞ አይገርማችሁ ለካ ይሄኛው ቪዲዮ ላይ ሌላ ነው። ሶሪ እና ይሄ ደግሞ እንግዲህ ዩቲዩብ ቻናል ስለተመለሰልኝ ደግሞ በዚህ አጋጣሚ ወንድሜ ታላንት አለ ትችላለህ። በጣም ነው ማመሰግነው። ፈጣሪ ያክብርልኝ፣ እጅግ ይባረክ ማለት ፈልጋለሁ። በዚህ አጋጣሚ ቪዲዮ አልሰራውም እና በዚህ አጋጣሚ እስኪ ላመስግንህ ብዬ ነው ማለት ነው። እግዚአብሔር ያክብርልኝ። በጣም ነው ማመሰግነው የኔ ምርጥ ወንድምና ቻናላችሁ በዚህ አጋጣሚ እየተዘጋባችሁ ሞኔታይዝ ማድረግ የምትፈልጉ ሰዎች አለነ ማለት ነው። እንግዲህ ማስታወቂያ እየሰራሽ ነው እንዳትሉ አይደለም፣ ጥሩ ልጅ ስለሆነ ታለንት ስላለው እግዚአብሔር አምላክ ደግ ሰው ሲሆን ደግሞ እንደዚህ እንትን ስትሉ ደስ ይላል ማለት ያክል ነው። ኤኒዌይስ ቪዲዮውን ከወደዳችሁት እንደዚህ አድርጌ ነው ማለት ነው። ቲማቲሙ ተቀቅሏል የምታዩት ከሆነ እንደዚህ አድርጌ ነው ያዘጋጀሁት። ስጋ የተፈጨ ስጋ ምናምን አለኝ፣ ሰው ሽንኩርት ቃሪያ አለኝ ምናምን እንደዚህ አድርጌ የተጠቀምኩት ማለት ነው። ቪዲዮውን ከወደዳችሁት እናንተ ድጋፍ አይለየኝ። ላይክ፣ ሾር፣ ሰብስክራይብ ያደረጋችሁ ቤተሰብ አድርጉኝ፣ አበረታቱኝ ማለት ነው። እንቀጥላለን ወደፊት። ታንኪዩ ሶ ማች። ሰርታችሁ ሳትቀምሱት እንዳትሉ፣ ቀምሳችሁ ሰርታችሁ በልታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ባይ